እንዘጋለን። ሰማያዊ ተስፋ ተስፋውን ያጣ ሰው ሁሉንም ይጠላል። የፈጣሪን መኖር ጭራሽ ይዘነጋል። ሞትን መጠባበቅ እንዴትስ ይጠቅማል? ነገር ግን ወዳጄ እስኪ ልጠይቅህ፣ መልስህን ንገረኝ አውጥተህ ከልብህ። ከችግርህ ለመውጣት እምነትህ የጣልከው ያወጣኛል ብለህ ድጋፍ ያደረከው በመከራህ ጊዜ እረ ተስፋ ማን ነው? ሰው ወይስ ፈጣሪ? ሳትዋሽ ተናገር የእውነትን መንገድ አንተም እንድትመከር። እምነትህና ተስፋ ከሆነ እግዚአብሔር መኖር ትችላለህ በፍጹም ሳታፈር። የሰው ተስፋ ግን ለምኑ ይበጃል? ሳይውልም ሳያድርም ወዲያው ይቀየራል። ስለሆነም ወዳጄ በችግርህ ጊዜ ተስፋም አትቁረጥ አታብዛም ትካዜ። መሬት ጨልሞብህ እንደ ዕንቁ ቢጠብህ ወዳጄ ነው ያልከው ከጎንህ ቢርቅህ፣ ነገሮች ተቆላልፈው በሩ ቢዘጉብህ ተስፋ ግን አትቁረጥ አማራጮች አሉ። እስኪ በምሳሌ ላስረዳህ ከመጽሐፍ ቅዱስ ተስፋ እንዲሞላ ልብህ እንዲመለስ። አንተ የምትጨነቀው ሆነህ በዚህ ምድር፣ ዮናስ ግን ነበረ ተጥሎ ከባህር ዘልቆ በአሳ ቢዋጥም እምነት ግን ነበረው ተስፋም አልቆረጠም። በአሳ ሆድ ሆኖ ሲቆይ ለ3 ቀናት የእግዚአብሔር ተስፋ ነበር ሲጠባበቃት። አንተ ወዳጄ እስኪ ልብ በል፣ ዮናስ ከባህር ከአሳ ሆድ ይወጣል ይሆናል ተብሎ እንዴት ይታሰባል? ዮናስ ግን አሰበ ተስፋም አልቆረጠም። እጆቹም ዘርግቶ መጮሁም አልተወም። ቅዱስ መቅደሱ ተመለከተና በአሳ ሆድ ሆኖ ጀመረ ልመና። በዮናስም ጸሎት እግዚአብሔር ደስ አለው፣ ከሆዱ እንዲተፋው አሳውን አዘዘው። ከአሳ ሆድ ወጥቶ ምድሪቱን ረግጧታል። ዮናስ ተመልሶ ወደ ነነዌ ሄደዋል። ሕዝቡን አስተምሮ ከጥፋት አድኗል። አንተም ወዳጄ ራስህን በመውቀስ ስለ ሠራኸው ኃጢአት ከልብህ በማልቀስ ከጠፋህበት መንገድ ወደ አምላክህ ተመለስ። ወስብሐት ለእግዚአብሔር።